didn't mean to do this. Something inside of me broke. I told him I need my money to get my daughter's medicine. She's sick. I just need to cash my check. That's all. ሰላም እንዴት ናችሁ? ውድ የላፍታ እይታ ቻናል ቤተሰቦች፣ በዛሬው የፊልም ቅኝታችን ስትሮ የተሰኘውን በፈረንጆቹ አቆጣጠር በ2025 ለእይታ የበቃውንና በብዙዎች ዘንድ ተወዳጅነትን ያፈራውን ምርጥ ፊልም ይዘንላችሁ መጥተናል። እርሶም ቪዲዮውን ከወደዱት ላይክ በማድረግ ይደግፉን፣ ሰብስክራይብ ሲያደርጉ ላፍታን ይቀላቀላሉ። ትዕይንታችንም የሚጀምረው ዋና ገጸ ባህሪዋን ጃንያን በማሳየት ነው። ጃንያ በአነስተኛ የኪራይ ቤት ውስጥ አሪያ ከተባለች ከ4 ዓመት ልጅዋ ጋር የምትኖር ሲሆን ያን ዕለትም ሁለቱም በጠዋት ተነስተው ይዘጋጁና አሪያን ትምህርት ቤት ለማድረስ ከቤት ይወጣሉ። አሪያም ለእናቷ ትምህርት ቤት የሚከፈለውን የምሳ ክፍያ እንድታመጣ እንደተጠየቀች ስትነግራት እናትም ዛሬ ደሞዝ ተቀብላ እንደምትከፍልላት ገልጻላት ከቤት ሲወጡ ቢኒ ከሚባለው አካል ጉዳተኛ ጎረቤታቸው ጋር ይገናኛሉ። ጃንያም ቢኒ አጋዥ ስለሌለው ካላት ብር ላይ የተወሰነ ሳንቲም ስትሰጠው የቤት አከራይዋ ተመልክታ የቤት ኪራይ መክፈያዋ ቀን ስላለፈ እስከ 6 ሰዓት ድረስ ብሩን እንድታመጣላት በቁጣ ትነግራታለች። ጃንያም አሪያን ትምህርት ቤት አድርሳት ለምሳም የሚከፈለውን ገንዘብ በእረፍት ሰዓት ላይ እንደምታመጣላት ነግራት ልጇን ትሰናበታለች። የትምህርት ቤቱን ዳይሬክተርም ሰላም ትላታለች። ዳይሬክተሯ ግን ለምን እንደሆነ ባልታወቀ ምክንያት ጃንያን በድንጋጤ ተገርማ እያየቻት ሰላም ትላታለች። በመቀጠል ጃንያ ወደ ስራ ቦታዋ አርፍዳ በመድረሷ አሰሪዋ ሪቻርድ በቁጣ ይቀበላትና ቶሎ ብላ ወደ ስራዋ እንድትገባም ይነግራታል። ጃንያም ገና ስራ ከመጀመሯ ከአንድ ጥንዶች ደንበኞች ጋር አለመግባባት ይከሰትና ባልየው ጃንያ ፊት ጠርሙስ ሰብሮና ሰድቧት ይሄዳል። አሰሪዋ ሪቻርድ ግን እሷን ተጠያቂ በማድረግ ስባሪውን ቶሎ እንድታጸዳ በንዴት ሆኖ ያዛታል። ጃንያም መወልወያ ለማምጣት ወደ ሌላኛው ክፍል ስትገባ አብራት የምትሰራ አንድ የሥራ ባልደረባዋ ትመጣና የገንዘብ ችግር እንዳጋጠማት መረዳቷን ገልጻ የተወሰነ ገንዘብ ልትሰጣት ትሞክራለች። ጃንያ ግን ዛሬ ደሞዝ ስለሚሰጣቸው ችግር እንደሌለ እየነገረቻት እያለ ወዲያውኑ ከአሪያ ትምህርት ቤት ስልክ ይደወልላታል። ስልኩን እንዳነሳችው ለአሪያ የሚሆነውን የምሳ ገንዘብ ለምን ይዛ እንዳልመጣች ሲጠይቋት ጃንያም እረፍት ሰዓት ላይ ገንዘቡን ይዛ እንደምትመጣ ትነግራቸዋለች። ጃንያም ስልክ እያወራች እያለ አሰሪዋ ሪቻርድ ደርሶባት እንደተለመደ ያንቧርቅባት ጀመር። ጃንያም ትምህርት ቤት ውስጥ ልጇ ያጋጠማትን ችግር በመናገር ደሞዟን እንዲሰጣትና በ30 ደቂቃ ውስጥ ደርሳ እንደምትመለስ ነግራ ትለምነዋለች። ሪቻርድ ግን እንድትሄድ ቢፈቅድላትም ደሞዟን ግን እንደሚሰጣት ያሳውቃታል። ጃንያም የፈጠነ ወደ ባንክ ቤት በመሄድ ያላትን $47 በኤቲኤም ለማውጣት ብትሞክርም አልሳካ ይላታል። የዚህን ጊዜ ጃንያም ገንዘቤ አልወጣም አለኝ ብላ ኒኮል የተባለችዋን የባንክ ቤቱን ማናጀር ታናግራታለች። ኒኮልም ከ$50 በታች በኤቲኤም ማውጣት እንደማይቻል በመግለጽ እንደሌሎቹ ተሰልፋ ማውጣት እንደምትችል ትነግራታለች። ጃንያ ግን ሰልፉን መጠበቅ ጊዜ ስላልነበራት ወደ ትምህርት ቤቱ ሄዳ ልታነጋግራቸው በመወሰን የፈጠነ ትሄዳለች። ጃንያም ትምህርት ቤት እንደደረሰች ለልጇ እንኳን የምሳ መክፈል ባለመቻሏና ልጇን መንከባከብ ባለመቻሏ በመንግስት አካላት እንድታርግ ተወሰኑ አሪያን ሲወስዷት ትደርሳለች። ጃንያም በመጮህ ልጇ ታማሚ እንደሆነችና ከሷ መለየት እንደማትችል እያለቀሰች በመናገር ብትለምናቸውም የመንግስት አካላቱ ግን አሪያን ይዘው ይሄዳሉ። ጃንያም የምታደርገው ግራ ገብቷትና ልቧ እንደተሰበረ ወደ ስራ ተቻኩላ ስትመለስ መንገድ ላይ ኦሊቨር ከተባለ ሌላ መኪና ከያዘ ሰው ጋር ከመጋጨት ለጥቂት ትተርፋለች። ኦሊቨር ጃንያ በመስመሩ ስለገባችበት በንዴት ላይ ሆኖ አፉን መክፈት ቢጀምርም እርሷ ግን ጥፋተኝነቷን አምና ይቅርታ መጠየቅ ትጀምራለች። ይቅርታም ጠይቃው ስትንቀሳቀስ ጽንፈኛው ኦሊቨር የፈጠነ ጃንያ ላይ ደርሶ መኪናዋን በመግጨት የጃንያን መኪና ከቁጥጥር ውጪ ያደርገዋል። እሷን በተፈጠረው ነገር ተደናግጣ ትቆይና መኪናዋን ልታስነፍሳ ስትሞክር መኪናዋ አልነሳም ይላታል። ከዛም ጃንያ መኪናውን ከፍታ ችግሩን ለማግኘት መሞከር ትጀምራለች። በዚህም ሰዓት ድንገት አንዲት ትራፊክ መታ ልታነጋግራት ስትል ጽንፈኛው ኦሊቨር እየደነፋ መጥቶ ጃንያ ላይ መጮህ ይጀምራል። ምንም እንኳን ኦሊቨር ሲቪል የለበሰ ፖሊስ ይሆን እንጂ
ተራ ዱርዬ እንደሆነም እንረዳለን። ይባስ ብሎም ጭንቅላቷን በጥይት እንደሚያፈራርሰው ይዝትባትና አካባቢውን ለቆ ይሄዳል። ትራፊኳም የጃንያን መንጃ ፈቃድና መታወቂያ ስትመለከተው ሁለቱም ቀኑ ስላለፈበት መታወቂያዎቿን በመውሰድ መኪናዋን በቁሙ ታስርባታለች። አማራጭ ያጣችው እድለቢሷ ጃንያም ወደ ስራ ቦታዋ ተጉዛ ስትደርስ አሰሪዋ ሪቻርድ 30 ደቂቃ ብላው 2 ሰዓት ያህል በመቆየቷ ከስራዋ እንደተባረረችና ደሞዟንም በፖስታ ቤት እንደሚያስገባላት ያሳውቃታል። ጃንያም ቀኗን እየረገመች ወደ ቤቷ ስትመለስ አከራይዋ የቤት ኪራዩን ባለመክፈሏ ምክንያት እቃዎቿን አውጥታ ዝናብ ላይ እንደጣለችባት ስትመለከት ሰቅሰቅ ብላ ታለቅሳለች። ወደ ውጪም ከተጣሉት እቃዎች ውስጥ ጃንያ ልጇ አሪያ ተመራምራ የሰራች የሳይንስ እቃ እንዲሁም ደግሞ የአሪያን መድኃኒት ቦርሳዋ ውስጥ ከታ ተስፋ በመቁረጥ ስሜት ውስጥ ሆና ወደ አሰሪዋ ሪቻርድ ጋር ተመልሳ በመሄድ የለፋውበትን ገንዘብ አሁን ስጠኝ በማለት ሪቻርድን ታፋጥጠዋለች። በዚህም ጉዳይ ሁለቱ ክፉኛ እየተጨቃጨቁ ሳለ ሁለት ወንበዴዎች ሪቻርድ ጋር በመምጣት በሽጉጥ በማስፈራራት ቢሮ ውስጥ ያለውን ገንዘብ በሙሉ እንዲያመጣ ያስፈራሩታል። አንዱ ወንበዴም ብሩን ለቅሞ ሲጨርስ ጃንያ የያዘችውን ቦርሳ ሊነጥቃት ሲል ጃንያም ቦርሳዋ ውስጥ የልጇ መድኃኒት ስላለ አልለቅም በማለት ስትታገል ይቆዩና በመጨረሻ ጃንያ ወንበዴውን ሽጉጡን ነጥቃ ሳታስበው ትተኩስበታለች። የዚህን ሰዓት ሁለተኛው ወንበዴም በድንጋጤ ይፈረጥጣል። ደደቡ ሪቻርድ ግን ልታዘርፊኝ የነበረው አንቺው ራስሽ ነሽ በማለት ጃንያ ላይ ለመጠቆም ወደ ፖሊስ ይደውላል። እድለቢሷ ጃንያም ስለ ዝርፊያው ምንም እንደማታውቅ ብትነግረውም ሊያምናት አልፈለገም። በሪቻርድ ድርቅና የተበሳጨችው ጃንያም ከወንበዴው ላይ በወሰደችው ሽጉጥ ሪቻርድን ግንባሩን ብላ ትደፋዋለች። ጃንያም በሁኔታው ብትደናገጥም ነገር ግን የፈጠነች ቼኩን አንስታ ወደ ባንክ ታመራለች። እዛም ደርሳ ብሩን ልታወጣ ስትል መታወቂያ ይጠይቋታል። እሷም መታወቂያዋ ባለመታደሱ ፖሊሶች እንደወሰዱባት ለባንክ ሰራተኛዋ ብትነግራትም ያለ መታወቂያ መስራት እንደማትችል ሰራተኛዋም ትመልሳለች። የዚህን ሰዓት ተስፋ የቆረጠችው ጃንያ ሽጉጡን አውጥታ ማስፈራራት ስትጀምር ባንከሯም ብሩን የምትሰጣት በማስመሰል አደጋ እንደመጣ የሚገልጸውን አላርም ሳታስባንን ትነካዋለች። ይህንንም ተከትሎ ኒኮል የምትባለው የባንኩ ማናጀር ለፖሊሶች ትደውላለች። በተመሳሳይ ኬሪሞንድ እና ቢሊ ግሪምስ የተባሉ መርማሪዎች የሪቻርድና የሌባውን ሞት በማጣራት ላይ እንደሆኑም እንመለከት። ፖሊሶቹን በመቀጠል የጃንያን የቅርብ ጓደኛ እንዲሁም የስራ ባልደረባዋ የሆነችውን እንስት ጥያቄ ሲጠይቁ በጣም መልካም ሰው እንደሆነችና እንዴት ሰው ልትገድል እንደቻለች እራሱ ግራ እንደተናገራለች። በዚህ ጊዜ ሁለቱም ጃንያ ባንክ ቤት እንዳለች መረጃ ያደርሷቸው የፈጠነ ወደዛው ያምራሉ። ባንክ ቤት ውስጥም ሰራተኞቹ ጃንያ ልትሰርቃቸው መስሏቸው ብዛት ያለው ገንዘብ ሊሰጧት ሲዘጋጁ ጃንያ ግን የራሷን ገንዘብ ብቻ እንደምትፈልግ ትነግራቸዋለች። ማናጀሯ ኒኮልም ደንበኞቹ እንዳይጎዱ በመስጋት ለቀው እንዲወጡ ስትነግራቸው እነሱም በነገሩ ግራ ይጋባሉ። በተመሳሳይ በርካታ ፖሊሶች ባንኩን በመክበብ በጥንቃቄ መከታተልም ይጀምራሉ። ባንክ ቤት ውስጥም የባንኩ ደንበኛ ጃንያ ሽጉጥ ይዛ በመመልከቱ ጀግና ለመባል ወደ እሷ በመሄድ ሽጉጥን ሊቀማት ሲሞክር ሽጉጡ ይባርቅና ይተኮሳል። የዚህን ጊዜ ደንበኛውና ዘበኛው እግሬ አውጪኝ በማለት ይፈረጥጣሉ። ጃንያም በንዴት ብሬን ብቻ ስጡኝ በማለት እየጮኸች እያለ በቴሌቪዥን መስኮት ስለሷ እየተዘገበ እንዳለ ትመለከታለች። በዚህ ሰዓት ፖሊሶች ወደ ባንክ ቤቱ ይደውላሉ። ይሁን እንጂ ጃንያ ስልኩን ለማንሳት ፈቃደኛ አልሆነችም ነበር። በድጋሚ መርማሪዋ ሪሞንድ ስልክ ትደውልላትና በተረጋጋ ድምፅ ሆና ቅድም ለምን እንደተኮሰች ስትጠይቃት ጃንያም በአጋጣሚ እንደተተኮሰ ስትነግራታለች። መርማሪዋም ለጃንያ በሰላም እጇን ከሰጠች ሁሉም ነገር እንደሚያበቃ እየነገረቻት ልታስማማት ብትሞክርም ጃንያ ግን ልጄን አሪያን እንደወሰዳች እኔንም ልትወስዱኝ ነው በማለት ስልኩን መርማሪዋ ላይ ትዘጋዋለች። ከትንሽ ደቂቃም በኋላ ማናጀሯ ኒኮል የጃንያን ቼክ በመመንዘር ብሩን ትሰጣትና ጃንያን ታረጋጋታለች። ይህችንም አጋጣሚ በመጠቀም አንዷ ባንከር ስልኳን ከፍታ ላይ ቪዲዮ ማሰራጨት ትጀምራለች። ቪዲዮም ብዙዎች ጋር ይደርስና ዓለም ባንክ ውስጥ ምን እየተካሄደ እንዳለ ይመለከታል። ከትንሽ ደቂቃዎችም በኋላ መስኪኗ ጃንያም ከውስጥ ወንበሮችን በማምጣት ታጋቾቹ እንዲቀመጡ ስታደርግ በደህንነት ካሜራ እየተመለከቷት ነበርና በነገሮች ተገዳ እንጂ ዘራፊ ሰው እንዳልሆነች ያረጋግጣሉ። ሴቷ መርማሪም በድጋሚ ጃንያን ማናገር እንዳለባት ለአለቆቿ በማስረዳት ድጋሚ ስልክ ትደውላለች። ጃንያም ስልኩን አንስታ ሃሎ ስትላት
መርማሪዋን በተረጋጋ ድምጽ ጃንያን እንደዚህ እንድትሆን ያደረጋትን ምክንያት ስትጠይቃት ጃንያም ምላሽ ትሰጣለች። ጃንያም በመጀመሪያ ልጇ አሪያ በመንግስት አካላት እንደተወሰደች ከዛም ከስራና ከቤቷ እንደተባረረች በተጨማሪም ደግሞ አንድ ፖሊስ በመኪና እንደገጫትና ድጋሜም ካገኛት እንደሚገላት እንዳስፈራራት ለመርማሪዋ ትናዘዛለች። ይህን ታሪኳንም በቀጥታ ስርጭት ሲከታተሉ የነበሩ በርካታ ሰዎች ሰምተው በሐዘን ይዋጣሉ። መርማሪዋ ሬሞንድም በድጋሜ በሰላም እጇን እንድትሰጥ ለማግባባት ትሞክራለች። ጃንያ ግን መርማሪዋ ልታታልላት መስሏት ስልኩን በቁጣ ትዘጋዋለች። በተመሳሳይ በርከት ያሉ ሰዎች ጃንያን በመደገፍ በባንኩ ቤት አቅራቢያ ይሰበሰባሉ። ሁለቱ መርማሪዎችም ጃንያን የገጫትን ፖሊስ ማንነት ማጣራት ይጀምራሉ። ምሽት ላይም ጃንያ ብርዱን መቋቋም አቅቷት ስትንቀጠቀጥ ኒኮል ወደ ቢሮዋ ወስዳ የራሷን ልብስ ታለብሳታለች። ጃንያም ቢሮ ውስጥ ኒኮል ከቤተሰቧ ጋር የተነሳችውን ፎቶ በማየት እድለኛ እንደሆነች ነግራት እሷም የአንድ ልጅ እናት እንደሆነች ታጫውታታለች። ኒኮልም ቀጠል አድርጋ ጃንያን ለልጅሽ ስትይ እጅሽን በሰላም ስጪ ስትላት የገጫትን ፖሊስ በቴሌቪዥን ውጪ ላይ እንዳየችውና ዳግመኛም ካየውሽ እገልሻለሁ ብሎኛል፣ ስለዚህ እጄን ከሰጠው ይገለኛል ትላታለች። በተመሳሳይ ውጪ ላይ በርካታ ሰዎች መፈክርና ድጋፍ በመያዝ ፖሊሶቹ ጃንያን እንዳይጎዳት ድምጻቸውን ከፍ በማድረግ ያሰማሉ። ጃንያም ይህንን ነገር በቲቪ ስትመለከት ጎረቤቷ የሆነው ቢኒም ሳይቀር ስለሷ ጥሩነት በአደባባይ ሲመሰክር ሰምታ በጥቂቱም ቢሆን ደስ ይላታል። ይህ በእንዲህ እንዳለ ባንክ ቤቱ ውስጥ ጃንያ ከታገቱት ሰዎች ጋር የሆዷን ስታወራ አሮጊቷ ጃንያን ስለ ልጇ ሲጠይቋት ጃንያም ልጇ ከተወለደች ጀምሮ ታማሚ እንደሆነች በመናገር ትናንት ማምሻዋን ልጇ ታማ ሆስፒታል እንዳመሸች ትናገራለች። አሮጊቷም በጥሞና ካዳመጧት በኋላ ጃንያን ያጽናናዋታል። እናም እሳቸው የስኳር በሽተኛ ታማሚ እንደሆኑ በመናገር ምሽት ላይ የሚወስዱትን መድኃኒት ባለመውሰዳቸው አሁን እያመማቸው እንደሆነ ለጃንያ ሲነግሯት ጃንያም የፈጠነ ኒኮልን ይዛቸው እንድትወጣ ታደርጋለች። ኒኮልም አሮጊቷን ካወጣቻት በኋላ ለመርማሪዋ ጃንያ እርዳታ የሚያስፈልጋት ሴት ስለሆነች ነገሩ በሰላም እስከሚያበቃ ድረስ አብራት እንደምትሆን በመናገር ተመልሳ ወደ ውስጥ ትገባለች። ከትንሽ ቆይታም በኋላ ኤፍቢአዮቹ ለጃንያ ይደውሉላታል። ነገር ግን ጃንያ ማናገር እንደማትፈልግ በመናገር ስልኩን ለኒኮል ትሰጣታለች። በዚህ ጊዜም ቦርሳዋ ውስጥ የነበረው የአሪያ ፈጠራ መብራት ስለጀመረ ኒኮል በድንጋጤ ስልኩን ትዘጋዋለች። ጃንያም ቦምብ መስሏቸው እንደፈሩ ስለገባት እቃውን በማውጣት ታጠፋውና እቃው ቦምብ እንዳልሆነ የልጇ የፈጠራ ውጤት እንደሆነ ስትነግራቸው ሁሉም አንድ ሸክም ይቀልላቸዋል። በቀጣይ ትዕይንት መርማሪዋ የጃንያ መንጃ ፈቃድ የወሰደችባትን ትራፊክ በማግኘት ጠዋት ላይ ጃንያን ያስፈራራትን ፖሊስ ማንነት ስትጠይቃት ኦሊቨር እንደሆነ ትነግራታለች። መርማሪዋም እሳት ጎርሳና እሳት ለብሳ ኦሊቨር ጋር በመሄድ አንድ ቡጢ ወየ ካለችው በኋላ የተፈጠረውን ነገር ለፖሊስ ኃላፊው ነግራ ኦሊቨር በቁጥጥር ስር እንዲውል ካደረገች በኋላም ወደነ ኒኮል እና ጃንያ ጋር በመደወል ጠዋት ላይ ያስፈራራትን ፖሊስ በቁጥጥር ስር ማዋላቸውን ትነግራቸዋለች። በቁጥጥር ስር ሲውል የሚያሳይ ፎቶ ለኒኮል በመላክ ያረጋግጡላታል። በዚህም የተረጋጋችው ጃንያ ታጋቾቹን በሙሉ ትለቃቸዋለች። ኒኮል ግን አሁንም አብራት ለመቆየት ትወስናለች። በተመሳሳይ ኤፍቢአዮቹ ወደ ጃንያ እናት ጋር በማምራት ለልጇ እንድትደውል በማድረግ ከጃንያ ጋር ማውራት ትጀምራለች። ጃንያም ለእናቷ ልጇን መንግስት እንደወሰደባትና ያሳለፈችውን ከባድ ውሎ ለእናቷ ስትነግራት እናቷ ግን ልጇ አሪያ ትናንት ታማ ሆስፒታል እንደገባችና እዛ ሆስፒታል ውስጥ እንደሞተች ነግራት የተፈጠረውን እንድታስታውስ እያለቀሰች ትነግራታለች። ትዕይንታችንም ወደ ኋላ ይመለስና ከጠዋት ጀምሮ ጃንያ ከልጇ አሪያ ጋር ሆና ትምህርት ቤት ሄደችው። በተጨማሪም ደግሞ ልጇ በመንግስት አካላት የተወሰደችው በሙሉ አይምሮዋ የልጇን መሞት አልቀበልም ብሎ የፈጠረው ድራማ እንደሆነ እንረዳለን። ጃንያም ስልኩን ከዘጋች በኋላ አይኗን ጨፍና ስቅስቅ ብላ ታለቅሳለች። ሁሉም ነገር የሰለቻቸው ኤፍቢአዮችም ጣሪያውን በርግደው በመግባት ጃንያ ላይ መሳሪያ ይደቅናሉ። ይሁን እንጂ ይሄም የጃንያ አይምሮ የፈጠረው ድራማ ሲሆን በእውነታው ግን ማናጀሯ ኒኮል ጃንያን ይዛት በሰላም ትወጣለች። በመጨረሻ መርማሪዋ አይምሮዋ የተጫወተባትን ጃንያን ወደ ፖሊስ መኪናው ስታስገባት ጃንያን የሚደግፉ ሰዎች ደግሞ ጃንያ ትለቀቅ እያሉ ድምጻቸውን ሲያሰሙ እያሳየን ትዕይንታችን ያልቃል። ፊልሙን ከወደዱት ላይክ በማድረግ ይደግፉን። ሰብስክራይብ ሲያደርጉ ላፍታን ይቀላቀላሉ።